ክቡራትና ክቡራን ቤተሰቦቻችን ይህ ኢትዮ ሳክስ ነው። እጅግ አስገራሚና ድንቅ ነገሮች፣ ለማመን የሚከብዱ አስገራሚ ክስተቶች በዚህ የዩቲዩብ ቻናል ተሰናድተው የሚቀርቡ ይሆናል። በዛሬው ቪዲዮም በሴኩሪቲ ካሜራ ተቀርጸው ሰዎችን ያስደነገጡና ያስገረሙ ክስተቶች የምናቀርብ ይሆናል። እስከ ቪዲዮ መጨረሻም አብራችሁን ቆዩ። አንደኛም አስደንጋጩ ክስተት ይህንኑ የበይነ መረብ የሚጠቀም አንድ ሰው እርሱ የማያውቀውና ቤቱ ውስጥ የማይኖር ሰው በተደጋጋሚ ወደ እርሱ ቤት በር ላይ እንደሚመጣ ይናገራል። በዚህም የተጨነቀው ግለሰቡም ቤቱ ያለውን የደህንነት ካሜራ ከስልኩ ጋር ያገናኝና ማንኛውም ነገር የቤቱ በር ላይ ሲመጣ እንዲያሳውቀውም መልእክቱም እንዲደርሰው ያደርጋል። በዚህም በ3 ቀን ልዩነት 8 ጊዜ መልእክቶች ከመሳሪያው ይደርሰዋል። ይህም የማያውቀው ሰው በበሩ ላይ እንደሚቆም የገለጸ ሲሆን ከምሽቱ 4 ሰዓት እስከ 11 ሰዓት ተደጋግሞ እንደሚመጣ መረዳት ችሏል። በመጀመሪያ ግን ከሚያውቀው ሰው የሚመጣ ማታለል ወይም እንስሳዎች ናቸው ብሎ ቢገምትም፣ ነገር ግን የደህንነት ካሜራውን በሚመለከትበት ጊዜ ግን ፍጹም ከጠበቀው የተለየ ሆኖ አግኝቶታል። ግለሰቡም በዚሁ በበይነ መረብ ላይ እንዳጋራው ምስል ከሆነ አረንጓዴ ፊትና ጥቁር አይኖች ያሉት አስፈሪ ሰው በእኩለ ሌሊት በየደቂቃው ልዩነት ተመላልሶ ቤቱ በር ላይ እንደሚመጣ ማወቅ ችሏል። ይህ አስፈሪ ሰውም ለሰዓታት ጠፍቶ ደጋግሞም እንደሚመለስ መረዳት ችሏል። የዚህ የተለየ አስደንጋጭ ፍጥረት ነገር ግን ምን እንደሆነ ቢጣራም እስከዛሬ ድረስ እንቆቅልሽ ሆኖ እንደቀረ መረጃዎች በእርግጥም ያሳያሉ። ሁለተኛ በሱፐር ማርኬት ውስጥ የተገኘው ተንቀሳቃሽ ምስል። ባርንስሌ የተባለው የዚህ ስቶር ባለቤት እጅግ በርካታ አስደንጋጭና አስገራሚ ነገሮችን እንደተመለከተ ይናገራል። ይህንንም በምስል እንዳስቀረ ተናግሯል። ባለታሪኩም ታዲያ በቤት ውስጥ የተሰቀሉ የፎቶ ፍሬሞች ማንም ሳይነካቸው ከተሰቀሉበት ይወድቃሉ። የዕቃ መደርደሪያውም ያለማንም አጋዥነት እንደሚንቀሳቀስና አንዳንዴም ዕቃዎቹ ዝም ብለው እንደሚሰባበሩ ይናገራል። መጽሐፍትም ሳይቀር እንደሚንቀሳቀሱም ተጨምሮ ተናግሯል። ታዲያ በገጠመው የደህንነት ካሜራ ይህ ሁሉ ነገር እንዳገኘው ተናግሯል። ከዚህ ባለፈ የስቶሩ ባለቤት ልጅ በሱቁ ውስጥ እየተጫወተች ባለበችበትም ሰዓት ዕቃዎች በራሳቸው ሲወድቁና እሷም በድንጋጤ ስትሮጥ በምስሉ ላይ ይታያል። ይህንንም ክስተት የአካባቢው ሰዎች በሞቱ መናፍስት እንደሚደረግ ቢናገሩም፣ ሌሎች ደግሞ የዚህ ምክንያት በአካባቢው የሚኖር የነበረ አንድ የጎዳና ተዳዳሪ ሰው የሞት መንፈስ እንደሆነ እምነታቸውን ይገልጻሉ። ጎዳና ተዳዳሪውም ስቶሩ በተገነባበት ቦታ ላይ የነበረ መቃብር ላይ ይመላለስ እንደነበረም አስታውሰው ያስረዳሉ። ነገር ግን የዚህ አስደንጋጭ ክስተት ምስጢራዊ ነገር እስካሁንም እንቆቅልሽ ሆኖ ቆይቷል። ሶስተኛው ደግሞ የአዳም ኤሊስ ታሪክ ነው። በኒውዮርክ የሚኖረው ይህ በምስሉ ላይ የምትመለከቱት ሰው ከ2017 ጀምሮ በትዊተር ገጹ ላይ እንደገለጸው በተደጋጋሚ በቤቱ አስደንጋጭ ነገሮች እየገጠሙት እንደሆነ ጽፏል። በመጀመሪያ በህልሙ የሚያስፈራራ የሞት መንፈስ ሲያስፈራራው እንደሚታየውና አንድ ከሰው ልጅ የጭንቅላት ቅርጽ እጅጉን የተለየ ቅርጽ ያለው ታዳጊ ልጅ መንፈስ እንደሚያስፈራራው በተደጋጋሚ ታሪኩን አጋርቷል። ይህንንም ትኩረት እንዲስብ የሚያደርገው ለረጅም ጊዜ የዘለቀ መሆኑ ነው። ታዳጊውም በህልሙ ሲያየው በአልጋው ራስጌ በኩል ድንጋይ ላይ ተኝቶ ሲያየው እንደነበርም አስታውሶ ተናግሯል። ታዳጊውም ከተኛበት ተነርሶ እርሱ ወደሚተኛበት አካባቢ የሚያስጨንቅና የሚያስፈራ ድምፅን እያወጣ ወደ እርሱ ሲጠጋው እንዳየውም የሚናገረው አዳም ኤሊስ የታዳጊውን ምስል በመሳል በዚሁ በትዊተር ገጹ ላይ አጋርቷል። አዳም በዚህ ህልም መደጋገም ምክንያት በመጨነቁ አዲስ ቤት ቀይሮ የገባ ሲሆን ህልሙም ለተወሰነ ጊዜ እንዳላቆመ ይናገራል። ከዚያ ጊዜ በኋላ ቤት ውስጥ የሚያሳድጋቸው ድመቶች ያልተለመደ ጸባይ ማምጣት ይጀምራሉ። በተከታታይ 4 ሌሊቶችም ሰው በውጭ እንዳለ አድርገው ሲመለከቱና ሲረበሹ እንደነበር አስመልክቶናል። ከነዚህ በአንዱ ሌሊት ወደ ውጭ እየተመለከተ ባለበት ሰዓት አንድ ያልታወቀ ነገር ሲንቀሳቀስ ይመለከታል። ድመቶቹም እንደተለመደው ሲረበሹ ያያል። አዳም ተንቀሳቃሽ ምስሉን ማንሳት ይጀምራል። ባነሳው ምስል ላይም
አንድ ምንነቱ የማይታወቅ ቅርጽ በቤቱ በር ላይ ያገኘ ሲሆን የበለጠ ለማወቅ የቤቱ በር ላይ ድምጽና ምስል የሚቀዳ መሳሪያን ይገጥማል። የሚመጣውንም ነገር መጠባበቅ ይጀምራል። በቤቱም ያልተለመደ ድምጽና እንግዳ ነገር እንዳለ ይረዳል። በዚህ ብቻ አልቆመም። በአንድ ወቅትም ቤቱ ሲንቀሳቀስ ይመለከታል። ይህ ነገርም በመደጋገሙ ምክንያት ከአፓርትመንቱ ርቆ ያለውን እንቅስቃሴ መመልከት ይጀምራል። ቤቱ ውስጥ ያሉትም ድመቶች በቤቱ ውስጥ እንግዳ ነገር እንዳለ የሚገልጽ እንቅስቃሴን ሲያደርጉ ይመለከታል። በስተመጨረሻ ግን አንድ የቪዲዮ ቅጂ ላይ የማያውቀው ኮፍያ ቤቱ ውስጥ እንዳለ ተናግሯል። በዚህ ቪዲዮም እቃዎቹ በራሳቸው እየወደቁ ሲሰባበሩም ተመልክቷል። ይህ አስደንጋጭ እንደነበርም አስረግጦ የተናገረው አዳም ኤሊስም በአንድ ቀንም በህልሙ ይህ ባለግማሽ ጭንቅላት ታዳጊ ፎቶ ሲያነሳው ተመልክቶ የደህንነት ካሜራውን ሲመለከት በህልሙ ያየው ያ ታዳጊ በካሜራው ላይ ምስሉን ያገኛል። ሌሎችም የታዳጊው አስፈሪ ምስሎች ያጋራ ሲሆን በራስጌው ላይ ቆሞ ያለውን ምስል አግኝቶ ያጋራው አዳም ይህ አስፈሪ ታዳጊ ምስል የታዳጊው ልጅ ጭንቅላት ላይ ያለውን ፀጉር የሚታይበት በቅርበት የተነሳ ፎቶ እንደሆነ ይናገራል። ከህልም ዓለም አልፎ በአካል የተገለጠው የዚህ ታዳጊ ነገር አዳም አንደበት ሲነገር ከቤቴ ስወጣ ጠዋት የህፃን ልጅ ኮቴ በበሬ ላይ አገኛለሁ ሲል ይናገራል። በዚህ መንገድ የሚፈጠርበትን ያጋራው አዳም ጃንዋሪ 2018 ላይ ታዳጊው በደረቱ ሲወድቅ በህልሙ እንዳየና ይህንንም ሁኔታ በካሜራው ላይ እንዳገኘ ምስሉን አጋርቶ ተናግሯል። አራተኛ የነ ሄርናንደዝ ቤት ታሪክ። ኦገስት 2017 ብሪያን ሄርናንደዝ እና ባለቤቷ እራት ለመመገብ ተቀምጠው ነበር። ድንገትም የግቢያቸው ሁኔታ በሚቆጣጠሩበት ካሜራቸው ላይ በግቢያቸው ውስጥ የሚያበራ ፍጡር መሳይ ነገር ሲንቀሳቀስ ይመለከታሉ። እነርሱም የተፈጠረውን ለመመልከት በድንጋጤ ወደ ስክሪኑም ተጠጉ። ደጋግመውም ተመለከቱት። ምንም የተለየ ነገር ማግኘት ባይችሉም ብሪያን እንደዚህ አይነት ነገር ከዚህ በፊት ተመልክቼም ሰምቼም አላውቅም፣ እንዳየሁትም ፀጉሬ በድንጋጤ ቆሟል በማለት ተናግራለች። በሰዓቱም በስክሪኑ ላይ ከላይ በምስሉ ላይ እንደምትመለከቱት በግቢያቸው የፓርኪንግ ስፍራ እንግዳ በሆነ መልኩ የሚጓዝና አካላቱም በቅጡ የማይታይ አካል ሲንቀሳቀስ ይታይ ነበር። ነገር ግን ይህ ተንቀሳቃሽ አካል እጅም እግርም በላዩ ላይ አለመኖሩ እይታውን አስደንጋጭ አድርጎታል። በካሜራው ቅጂ ላይም ማግኘት እንደተቻለው የሚንቀሳቀሰው አካል እጅም እግርም አልነበረውም። እነዚህ ባልና ሚስትም ከክስተቱ በኋላ በዚህ ቤት ውስጥ ቀድሞ የነበረው ሰው ማለትም አከራያቸው በዚህ የሚኖረው አጎቱ ሕይወቱ እንዳለፈ ነግሯቸው ነበርና ይህ ምስሉ ላይ ያለው እጅና እግር የሌለው ነገር ግን ብርሃን የሚታይበት ፍጡር እርሱ ሊሆን ይችላል ብሎ ጠርጥረዋል። ነገር ግን ከዚያ ጊዜ በኋላ ብሪያና እና ባለቤቷ ለሰዎች ቪዲዮን ከማጋራት ውጪ ሌላ ተጨማሪ ነገር አንናገርም ብለው ድምጻቸውን አጥፍተው ቁጭ ማለትን መርጠዋል። እነዚህ ቪዲዮዎች በሰዎች አይን ያልተገለጡ ነገር ግን በደህንነት ካሜራዎች አይን ውስጥ ገብተው የተገኙ አስደንጋጭና ያው ምስክሮች ናቸው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብነቱን ይግለጹ።